ምክንያት ፈልጎ መኖር ነው እንጂ ምክንያት ፈልጎ መፋታት ልክ አለ። እግዚአብሔር ትንታችን ኢንቴንሽን የሚባለውን ጭምር ነው የሚያየው፣ ውስጥን ጭምር ነው የሚያየው እንጂ ዝም ብለን የምናደርጋትን ብቻ የሚያይ እንደኛ ዝም አይደለም። የምናደርግባትን ምክንያት ብልጣብልጥነታችን ጭምር ያውቃታል እሱ እና መጠንቀቅ ጭምር ስለሚያስፈልግ ለማለት ፈልጌ ነው። እና ምንድነው መፋታት የሚቻለው? አንድ በክህደት፣ ሁለተኛ በማይድን በሽታ ሰውየው ፈቃደኛ ከሆነ አግብተሽ ኑሪ እኔ አልሆነልኝም ያንቺን ሕይወት ጨምሬ እንዲህ አላደርግም ብሎ እሱ ከፈቀደ እንጂ ሰነፈች፣ ቀጠነች፣ ከሳች ብዬ አልፈታትም የሚለው ሲገለበጥ ለወንዱም ይሰራል እና ታመመ ደከመ ብሎ አይፈታም። ስለዚህ የሚያፋታው አንድ የሃይማኖት ክህደት አንዱ ነው። ዝሙት ሁለተኛው ነው። ለምሳሌ አሁን አንድ ሰው ታስሮ ተገዶ ዝሙት ሊፈጽም ይችላል። ያንን በዝሙት ስለሚገባ ሚስቴ በላይ እንዲሁኛለሁ ከባሌ በላይ እንዲሁኛለሁ ብለው መፋታት የለባቸው። ሰውየው ወይም ሴትዮዋ እንዳያውቅ አድርገው ንስሐ መግባት ነው ያለባቸው። ሳይገባሉ ይቀጥላል። ይሄ ማለት ነው ተገዶ የሆነ ነገር ካለ መናገር ግን የለባቸው። ያ ማለት እየሰረቁ የሚሰሩትን አይደለም፣ በችግር የሆነባቸውን ማለት ነው። አንዱ ዝሙት ያፋታል። ሶስተኛው በጎ ነገር እንዳይሰሩ ሁልጊዜ እንቅፋት የሚሆን ሰው፣ ድካም ያለበት ሰው አይፈታም። ለምሳሌ እንጸልይ ይደክመዋል፣ ያን ሰው ማበርታት ነው እንጂ ሊፈቱት አይገባም። ግን ሴትዮቱ ልጹም እያለች ባይጾም አንሶ ከኔ ጋር ካልፈላሽ አንቄ ነው የምጥልም የሚል ቤተክርስቲያን ትሄጂና እግርሽን ነው የምሰብረው የሚል ሰው ካለ እንደዚህ አይነት በጎ ነገርን ራሱ ከመስራት አንሶ የማያሰራ ሰው ይፈታል። የማቴዎስ ወንጌል ምዕራፍ 6 ላይ ዓይን ብታሰናክልህ አንተ ካንተ አውጥተህ ጣላት። ማቴዎስ 18 ላይ ተናግሮታል። ሁለቱም ወንጌል ምዕራፍ ላይ ዓይን የተባለች ሚስት ናት። ብታሰናክልህ ማለት የጽድቅ እንቅፋት ከሆነችብህ በቃ አትጾምም አንተም አትጾም፣ አትጸልይም አንተም አትጸልይ የምትል ገንዘብ ልትሰጥ ለድሃ አይሰጥም እንኳን ሌላ ሎሚ ከሁለት የምትል ይላል በአተታ ሲተረጉሙት። ሲገለበጥ እንዳይን ብሌን የምትወጁ ባልሽም በሴት አንቀጽ ይናገረው እንጂ ለወንድ ማለት። ይሄ ግን ታዲያ ምን አለበት? መጀመሪያ ብቻውን መነገር አለበት። በወንድም የሚበድልህ ብቻ ነገረው፣ ከዛ ጓደኛ ይዘህ መከረው የሚለው ጌታ ያላት እቺ ሁሉ፣ ከዛ ንስሐ አባት፣ ከዛ ደግሞ ንስሐ አባት ባይገባ በጉባኤ ካህናት ጭምር ተሰብስበው ሁሉ ሊመክሩት ይገባል። ይሄ ሁሉ ከሆነ በኋላ ነው ይሄ ሁሉ ሊፈታ የሚችለው ማና። ይሄኛውን ነገር ግን ማስመከር መቻል፣ የራስን ድርሻ መውሰድ፣ መጸለይ፣ ጊዜ መውሰድ፣ ወደ ውስጥ መመልከትን ይፈልጋል እንጂ እንደዚህ ባልን ቁጥር ሰይጣን የሌለበት መሬት ስለሌለ የትም ብንሄድ ሰይጣን አለ። ሰይጣን የማይከተለው ሰው ስለሌለ ሰው ብንለውጥም እዚያ ሰው አጠገብም ሰይጣን አለ እና የተሻሻለ ስምና የተሻሻለ አካል ነው የሚኖር እንጂ ሰው ሁሉ ደካማ ነው። ይሄ ነው ያለው ነገር። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖር ምን ማድረግ? ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩ እናቱ። ይሄ ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም መምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት፣ ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው።
የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል።